እንደምን አላችሁ። በዛሬው ቪዲዮ ለማየት የምንሞክረው ስለ ኢንተርቪላን ራውቲንግ ይሆናል። እንግዲህ ኢንተርቪላን ራውቲንግ ስንል በተለያዩ ቪላን ውስጥ ያሉ ኮምፒውተሮች እርስ በርሳቸው እንዲገናኙ የማድረጊያ ቴክኒክ ነው። ኦኬ እንግዲህ በስዊች ፈንክሽናሊቲ ስዊችን የምናውቀው ብቻውን የተለያዩ ቪላኖችን ማገናኘት አይችልም። የግድ በተለያዩ ቪላኖች ውስጥ ያሉ ኔትወርኮችን ለማገናኘት ግዴታ ራውተር ያስፈልገናል። ወይም ደግሞ ይሄ መልቲ ላየር የሚባለው ላየር ስሪ ስዊች ተብሎ የመጣው የራውተርን ፋንክሽናሊቲ በድጋሚ የሚሰራው ማለት ነው። እሱ ከሌለን በስተቀረ የተለያዩ ኔትወርኮችን ወይም ደግሞ የተለያዩ ቪላኖችን ማገናኘት አንችልም ማለት ነው። ሶ ኢንተርቪላን ራውቲንግ ስንል ቤዚካሊ እነዚህን የተለያዩ ኔትወርኮችን የተለያዩ ቪላኖችን ለማገናኘት የምንጠቀምበት አንደኛው ዘዴ ነው ማለት ነው። እንግዲህ ቤዚካሊ 3 ያክል ቴክኒኮች አሉ ይሄ ኢንተርቪላን ራውቲንግን ለመስራት። አንደኛው የሌጋሲ ኢንተርፌስ ቪላን ራውቲንግ የሚባል ቴክኒክ አለ። እያንዳንዱ ቪላን የራውተር ፖርት ይፈልጋል። ሶ እያንዳንዱን እያገናኘን የምንሰራበት ነው። ይሄ በጣም ለትልቅ ድርጅቶች በጣም ቢግ ኦርጋናይዜሽን ለሆኑ የምንጠቀምበት ነው። ሌላኛው ራውተር ኦን ስቲክ የሚባለው በአንድ ፊዚካል ፖርት በራውተሩ ፖርት በሷ ላይ የተለያዩ ሰብ ኢንተርፌስ ሎጂካል ኢንተርፌሶችን ፈጥረን ለማገናኘት የምንጠቀምበት ቴክኒክ ነው። በአንድ ኬብል የተለያዩ ቪላኖችን በአንድ ኬብል አማካኝነት ሰብ ኢንተርፌስ ፈጥረን ቨርቹዋል ሰብ ኢንተርፌስ በፖርቱ ላይ ፈጥረን ለማገናኘት የምንጠቀምበት ቴክኒክ ራውተር ኦን ስቲክ የሚባለው ነው። በዛሬው ቪዲዮ ለማየት የምንሞክረው እሱ ነው። ሌላኛው ላየር ስሪ ስዊችን በመጠቀም ይህን ራውቲንግ ስራ መስራት ይቻላል ማለት ነው። ኦኬ ይህንን እንግዲህ ለመስራት ራውተር ያስፈልገናል፣ ስዊች ያስፈልገናል፣ በተለያዩ ቪላን ውስጥ ያሉ ኮምፒውተሮች ያስፈልጉናል ማለት ነው። እነዚህን ምን ማድረግ ይጠበቅብናል? በኬብል ማገናኘት ይጠበቅብናል። ተመልከቱ። ፋስት ኢንተርኔት ከእንትን ጋር ስለማገናኘው ከራውተር ጋር ስለሆነ ጊጋቢት ኢንተርኔት ነው የምጠቀመው። ይህንን ወስጄ ማጥፋት እችላለሁ። እዚህ መጥቼ ምን አደርጋለሁ? ጊጋቢት ኢንተርኔት ከራውተሩ ጋር በዚህ መንገድ አገናኛለሁ። ሌሎችንም ፖርቶችን ምን አደርጋለሁ? በዚህ መንገድ አገናኛለሁ። ይሄን የተለያየ ፖርት ስለምሰጠው ለምሳሌ ከ6 ጀምሬ ማድረግ እችላለሁ። ከ6 ፖርቱን ከ6 የተለያየ ቪላን ነው ብዬ ሌላ ኮምፒውተሮች ሊጨምር ስለሚችል ማለት ነው 7 ላደርገው እችላለሁ። ይሄን ኦኬ እንግዲህ 2 ቪላን ፈጠርኩኝ። በዚህ በኩል ያለው ቪላን 10 ይባላል። ላይክ ኔሙ አይቲ የሚባል ነው። ኔትወርኩ ደግሞ የዚህ ኔትወርክ 192.168.10.1 የሚል ኔትወርክ ይኖረዋል ማለት ነው። በዚህ በኩል የፈጠርኩት ቪላን ደግሞ 20 ነው። ስሙ ኤችአር የሚባል ይሁን እንደ አይፒው በዚህ መንገድ ይህን ያክል ኔትወርክ ሰጠው ማለት ነው። ስለዚህ ይህን ካደረግኩ በኋላ ወደ ምንድን ነው የምሄደው? ወደ ስዊች ኮንፊግሬሽን እሄዳለሁ ማለት ነው። እንግዲህ እንደተለመደው ስዊች ጋር እመጣለሁ። ስዊች ጋር ከመጣሁ በኋላ ወደ ኮማንድ እመጣለሁ። እዚህ ጋር እንደምታዩት ኢንተር እላለሁ። ወደ መጀመሪያው ኮማንድ ኢኔብል ነው። ወደ ኮንፊግሬሽን ሞድ እገባለሁ። ኮንፍ ቲ ወደ ኮንፊግሬሽን ሞድ ከገባሁ በኋላ አሁን ቪላኖችን እፈጥራለሁ ማለት ነው። ቪላን 10 ስሙ ማን ይሁን? ኔም አይቲ ኤግዚት እልና እንደገና ቪላን ማን 20 ሁለቶችን ቪላን ስላሉኝ ሁለቶችን እፈጥራለሁ። ስሙ ማን ነው? ኤችአር ኦኬ። አሁን ደግሞ ምን አደርጋለሁ? ኤግዚት ኢንተርፌሶችን ለቪላኖች እሰጣለሁ። ከዚህ እስከዚህ የሚያክል ፖርቶችን ለቪላን 20 ከዚህ እስከዚህ ፖርቶችን ለቪላን 20 ስጥልኝ ብዬ አሳይን አደርጋለሁ ማለት ነው። ስለዚህ ኢንተርፌስ
ሬንጅ ምን አደርጋለሁ ከዜሮ ፋስት ኢተርኔት ፖርቱ ፋስት ኢተርኔት ነው። ፋስት ኢተርኔት 0/1 እስከ ማን ድረስ እስከ 5 ድረስ ለምሳሌ መስጠት እችላለሁ። ከ1 እስከ 5 ያሉ ፖርቶች ለቪላን 20 ስጥልኝ ማለት ነው። ስለዚህ 5 ኢንተር እፈቅዳለሁ። ስዊች ፖርት ስዊች ሞድ ምን አደርጋለሁ አክሰስ ዲቫይስ ኮምፒውተር ቱ ስዊች እያገናኘው ስለሆነ ኤንድ ይሄን ለማን እፈቅዳለሁ ለቪላን 10 እፈቅዳለሁ ማለት ነው። ስዊች ፖርት አክሰስ ማን ይጠቀመው ቪላን 10 ለቪላን 10 ሰጠው ማለት ነው። ኤክሲት አሁንም እንደገና ለቪላን 20 ይሰራል ማለት ነው። ኢንተርፌስ ሬንጅ ከማን ጀምሬ ልስጥ ከፋስት ኢተርኔት 0/6 ጀምሬ እስከ ማን እስከ 10ኛው ፖርት ድረስ ያለውን ሪዘርቭ ለማን ላድርገው ለቪላን 20 አደርጋለሁ ማለት ነው። ይሄንን አሳይን ካደረኩ በኋላ እፈቅዳለሁ ስዊች ሞድ አክሰስ ለማን ልስጠው ስዊች አክሰስ ቪላን 20 ለቪላን 20 ይሰጣል ማለት ነው። ስለዚህ አሁን ፖርቶችን በየቪላናቸው አሳይን አደረኩ ማለት ነው። ከዚህ እስከዚህ ያለውን ፖርት ለቪላን 20 ከዚህ እስከዚህ ያለውን ለቪላን 10 ብዬ አሳይን አደረኩ ማለት ነው። ቼክ ማድረግ እችላለሁ በኮማንድ ሾው ቪላን ብሪፍ ኦኬ ኤግዚት ማለት ይኖርብኛል። ሾው ቪላን አያችሁት እዚህ ጋር ምንድን ነው የሚያሳየን የፈጠርኳቸው ቪላን 10 እና 20 ስማቸው ማን ነው አይቲ እና ኤችአር። ስለዚህ ለአይቲ ማን ፈቀድኩ ከ0 እስከ 5 ያሉ ፖርቶችን ለአይቲ ኤችአር ላይ ከ6 እስከ 10 ያሉትን ፈቀድኩኝ ማለት ነው። በዚህ መንገድ እናደርጋለሁ ቼክ ማድረግ እችላለሁ የሰሯቸው ማለት ነው። ኤንድ ኔክስት ስቴፕ ምንድነው ሁለተኛ ስቴፕ የሚሆነው ምንድነው የነዚህን ሁለቶችን ኬብል ኮንፊገር አደረኩኝ በቪላን 20 እና 10 በኩል የሚያልፉትን ከስዊቹ ወደ ራውተሩ የሚሄደውን ፖርት ምን ማድረግ አለብኝ ማገናኘት መቻል አለብኝ ኢኔብል ማድረግ አለብኝ ማለት ነው። እሱን ለማድረግ ምን አደርጋለሁ ኢኔብል ኮንፊገር ተርሚናል። አሁን ምንድነው ኢንተርፌስ ማን ነው ጊጋቢት ኢንተርኔት 0/1 ራይት ቼክ ማድረግ እንችላለን ኢንተርፌሱን ጊጋቢት ኢንተርኔት 0/1 ይሄኛው ኢንተርፌሱን የማያነብላችሁ ከሆነ ምን ማድረግ ትችላላችሁ ኦፕሽን ላይ መጣችሁ ፕሪፈራንስ ላይ ገብታችሁ ኦሎሽ ሾፖርት የሚለውን ይሄን ክሊክ በምታደርጉበት ጊዜ ይሄን ይሰጣችኋል ማለት ነው። በዚህ መንገድ መጠቀም ትችላላችሁ። ኦኬ ስለዚህ ኢንተር ላለው ፖርቱን አገኘው ስዊች ሞድ ከስዊች እና ራውተር ስለሆነ ሁለቱን ነገር የሚያገናኝልን ኦር የተለያዩ ቪላን ዴታዎችን ይዞልኝ የሚሄደው ትራንክ ነው ማለት ነው። ስለዚህ ባዩዚንግ በትራንክ አማካኝነት ነው እነዚህን ማሳልፋቸው ማለት ነው። ስለዚህ በርካታ ቪላኖች በሚኖሩበት ጊዜ እነዛን በርካታ ቪላኖች ከአንድ ስዊች አንስቼ ወደ ራውተር ለማስተላለፍ በምንፈልግበት ጊዜ ያው ትራንክን ነው የሚጠቀም ማለት ነው። ስለዚህ ስዊች ፖርት ሞድ ማን ይሆናል ትራንክ ይሆናል ማለት ነው። ኦኬ ስለዚህ አሁን ስዊች ላይ ያለኝን ታስክ ጨረስኩ ማለት ነው። ወደ ራውተሬ ነው የምመጣው ማለት ነው። አሁን ራውተሩን ደግሞ ኮንፊገር አደርጋለሁ ማለት ነው። ኦኬ ግን እንዳንረሳ እዚህ ጋር ምን ማድረግ አለብን አይፒዎችን መስጠት አለብን። ዴስክቶፕ ላይ እመጣለሁ። ስንት ነው ያደረኩት ኔትወርኩ 192.168 10 ዶት ለዲፎልት ጌትዌይ አንድ ስለሚሰጥ ይሄን 2 እላለሁ። እቺ አንድ ትሆናለች ማለት ነው። ይሄን ግዴታ መስጠት ስላለብን ነው። ሶስት ይሆናል።
አንድ ይሆናል ማለት ነው ዲፎልት ጌት። እንደ ወደዚህ መጣና ይሄኛው ደግሞ ቪላን 20 ነው። ኔትወርኩ ምን ይሆናል? ለዚህ አይፒው 20.2 ይጀምር። ስለዚህ ዲፎልት ጌትዌይ ደግሞ ለራውተሩ የምሰጠው አንድ ይሆናል። መውጫ በር የሚወጣበት ይህን 3 አደርጋለሁ። ብጨምር መብቴ ነው። ቪላን ለ5 ፖርት ነው የፈቀደው 3 ኮምፒውተሮች መጨመር እችላለሁ ማለት ነው። አንድ አደርጋለሁ ማለት ነው። ስለዚህ ይሄን ካረኩ በኋላ ወደ ራውተሬ እሄዳለሁ ማለት ነው። ስለዚህ ራውተር ላይ እመጣለሁ። ራውተር ላይ ኮማንድ ላይ እመጣለሁ። ባይ ዲፎልት ኖ ብዬ ጀምራለሁ። እዚህ ላይ ኖ ፕረስ ኢንተር ኢኔብል ብዬ ጀምራለሁ። ወደ ኮንፊግሬሽን ሞድ እመጣለሁ። ኮንፊገር ተርሚናል ምን አደርጋለሁ? መጀመሪያ ዋናውን ፖርት አበረዋለሁ። ዋናው ፖርት ማለት ይሄኛው የገባበት ማለት ነው። ጊጋቢት ኢንተርኔት 0/00 ይሄኛውን ፖርት ይሄንን አበረዋለሁ ማለት ነው። እንዴት አበረዋለሁ? ኢንተርፌስ ጊጋቢት 0/0/0 እናደርጋለሁ። እንዲበራ ነው ሸት ዳውን አደርጋለሁ ማለት ነው። አሁን ሬዲ ነው ማለት ነው። ፖርቱ ሬዲ ነው ማለት ነው። ስለዚህ ይሄን ሬዲ ከሆነልኝ በኋላ ቪላኖችን አገናኛለሁ ማለት ነው። ለቪላኖች ይሄን ፖርት በመጠቀም ሰብ ኢንተርፌስ ነው የምፈጥረው። ኦኬ፣ ይሄን በመጠቀም ሰብ ኢንተርፌስ ፈጥራለሁ። ስንነጋገር ራውተር ኦንስቲክ ማለት ምንድነው ነው ያለ አንዷን ፖርት ብቻ በመጠቀም በርካታ ቪላኖችን እንዲያልፉ በዛ መንገድ እንዲሄዱ ማድረግ እንችላለን፣ እንዲገናኙ ማድረግ እንችላለን ብለናል። ስለዚህ አንዷን ፖርት ግን በሷ ፖርት ላይ ሰብ የሆነ ቨርቹዋል ፖርት እንፈጥርባታለን። ስለዚህ እሷን በምን መንገድ እንፈጥራለን ነው። ኦኬ፣ ኤግዚት ኢንተርፌስ ጊጋቢት ኢንተርኔት 0/0/0 ዶት ለማን ለቪላን 10 እንግዲህ በዚች ፖርት ላይ ቪላን 10 የሚባል ሰብ ኢንተርፌስ ፍጠርልኝ እያልኩት ነው ማለት ነው። ተመልከቱ። ሁለተኛው እናደርጋለን ኢንካፕሱሌት እናደርጋለን። ኢንካፕሱሌሽን ማለት መጠቅለል ማለት ነው አይደል? ስለዚህ መጠቅለል ኢንካፕሱሌት እናደርግና ታግ እንጨምርበታለን ማለት ነው። ማለት ፖስታ ዳታ ሲላክ አድራሻ እንደሚጻፍበት ሁሉ ታግ እናደርግለታለን ማለት ነው። ስታንዳርድ የሆነ የአይትሪፕሊ 802.1q የሚባል ስታንዳርድ አለ። ስለዚህ ይሄ ስታንዳርድ ዋናው ስራው ምንድን ነው? ይሄኛው ፓኬት የየትኛው ነው የሚለውን ታግ መለጠፍ እንደማለት ነው። ይሄ የዚህ ነው የቪላን 10 ነው የሚለውን ምልክት የሚሰጥልኝ እንደማለት ነው። ስለዚህ የዚህ ስታንዳርድ ምንድን ነው ከተባለ ዶት 1q ነው። ዶት 1q ስላሽ ስፔስ 10 ማለት የቪላን 10 ነው እያልኩኝ ነው ማለት ነው። ስለዚህ ይህን ቨርቹዋል ኢንተርፌስ ከፈጠርኩ በኋላ ጌትዌይን አስገባዋለሁ ማለት ነው። ዲፎልት ጌትዌይን አስገባለሁ ማለት ነው። እዚህ ላይ በዚህ የሚያልፍበት ማለት ነው። ስለዚህ አይፒ አድሬስ እንግዲህ ይሄ ቨርቹዋል ፖርት ነው ፈጥሬ በዛ ቨርቹዋል ፖርት ላይ ነው ይሄን አይፒ ማስገባው 192.168.10.1 ዲፎልት ሰብኔት ማስኩ ክላስ ሲ ነው። በጥቀም 0 ኢንተር። እዚህ ይሄን ጨረስኩኝ ማለት ነው። የማንን የቪላን 10ን ጨረስኩ ማለት ነው። አሁን ወደ ማን እንቀጥላለሁ? ወደ ቪላን 20። ወደ ቪላን 20 ስቀጥል ኢንተርፌስ ጊጋቢት ኢንተርኔት 0/0/0 አንዷን ፖርት ነው የምጠቀመው። ዶት ማንን አደርጋለሁ? 20። አሁን ደግሞ እዛችሁ ፖርት ላይ ቅድም ቪላን 10 ፈጠርኩ፣ አሁን ደግሞ ቪላን 20። ስለዚህ በአንዷ ኢንተርፌስ ሁለት ሎጂካል ኢንተርፌስ ፈጠርኩ ማለት ነው። 3 ቢኖረኝ 3፣ 4 ቢኖረኝ በአንዷ ኢንተርፌስ ሎጂካል የሆነ በርካታ ኢንተርፌሶችን ፈጠርኩ ማለት ነው። ኢንተር እላለሁ። ስለዚህ ኢንካፕሱሌት አደርጋለሁ፣ እጠቀልላለሁ ወይም ታግ እሰጣለሁ ማለት ነው። ስለዚህ
ዶት ዋን ኪው 10 አደርጋለሁ። ሶሪ 10 ያልኩ 20 ነው። ዋንስ ኮንፊገር አድርጌዋለሁ። ይሄ ማን ነው የሚሆነው? 20 አይፒ አድሬሴ ማን ይሆናል? አይፒ አድሬስ 192.168 20.1 ዲፎልት ሰብኔት ማስኬ 0 ኤክሲት ጨረስኩ ማለት ነው። ሶ ኮንፊግሬሽን የራውተር ላይ የሚሰራው ኮንፊግሬሽን ይሄ ነው ማለት ነው። ስለዚህ በዚህ መንገድ ኢንተርቪላን ራውቲንግ በዚህ መንገድ ይሰራል ማለት ነው። አሁን ወደ ሲሙሌሽን ነው የምንሄደው ማለት ነው። ቼክ እናድርገው። ራውት ያደርጋሉ አንዱ ቪላን ከአንዱ ጋር ይገናኛሉ የሚለውን ነገር አንደኛ ፒንግ በማድረግ አሊያ ደግሞ ዳታ በመላክ ቼክ ማድረግ እንችላለን ማለት ነው። ሶሪ እዚህ ፒንግ በማድረግበት ጊዜ አይፒውን ቼክ ማድረግ ይኖርብኛል። 10.1 ነው የሚሆነው። ኦኬ 10 ለምን በቪላኑ ስም ስለሰጠሁት ማለት ነው። አንድ ነው የሚለው ሉክ 10 ነው ኮንፊገር ያደረኩ ራውተሩ ላይ ማለት ነው። 10 በሚል መስተካከል መቻል አለበት ማለት ነው። አሁን ይሞከራል። ተመልከቱ። እዚህ ጋር ልሁንና አንድ ሲኤምዲ ፒንግ 192.168 እዛኛው ቪላን ያለ 20.2 ተመልከቱ። በትክክል ሰርቷል ማለት ነው። ምንም አይነት ኢረር የለም። ሴንት ፎር ሪሲቭድ ፎር ሎስ 0 ይላል ማለት ነው። በትክክል መልሶልኛል ማለት ነው። ስለዚህ እስኪ ዳታ ሞክሬ በሲሙሌሽን ነኝ ከዚህኛው ቪላን ወደዚህኛው ቪላን እስኪ ተመልከቱ። ሰክሰስፉል ይላል። እንደምታዩት ይኸው በትክክል ደርሶ አክኖሌጅ እያደረገ ነው ለላከለት አካል። ተመልከቱ። ያርመዋል ማለት ነው። አያችሁት? በትክክል ልኮታል ማለት ነው። ስለዚህ አንደኛው የኢንተርቪላን ራውቲንግ ራውተር ኦንስቲክ ይሄኛው ነው ማለት ነው። በዚህ መንገድ ማድረግ ይቻላል ማለት ነው። ላየር 3 ስዊችን ተጠቅመን ደግሞ በቀጣይ ቪዲዮ የምናይ ይሆናል። ቪዲዮውን ከተመቻችሁ ሼር አድርጉልኝ፣ ላይክ አድርጉት። አመሰግናለሁ። ታንኪዩ በጣም አመሰግናለሁ።